ለቤተ ክርስቲያን እንዴት ነው የምትቆመው? በጉሮሮ ወይስ በግብርህ? ሁለት ጠባቂዎች ነበሩ። አንደኛው ይህች ሕንፃ ታላቅ ናት እያለ ይጮህ ነበር። ሁለተኛው ግን በጸጥታ ፋኖስ አብርቶ ተቀመጠ። ማዕበሉ ሲመጣ መርከቧ የሰማችው የማንን ድምፅ ይመስላችኋል? የጮኸውን ወይስ ያበራውን? ዛሬ ዓለም የናፈቃት ስለ ክርስትና የሚከራከርላትን ሳይሆን ክርስትናን የሚኖራላትን ነው። አንተ የትኛው ነህ? ጩኸት ወይስ ሕይወት? በዚህ ቪዲዮ ይህንን ሙሉ ታሪክና እጅግ አስተማሪ መልእክት እናቀርብላችኋለን። እንዳያመልጦ ተከታተሉን። ሰላም ጤና ይስጥልኝ። የተከበራችሁ የቻናላችን ቤተሰቦች እንኳን በሰላም መጣችሁ። ዛሬ የምናነሳው ጥያቄ ምናልባትም በየቀኑ በውስጣችን የሚመላለስ ነው። ለቤተ ክርስቲያን መቆም። ብዙዎቻችን በሶሻል ሚዲያ፣ በሻይ ቤት፣ በመስሪያ ቤት ስለ እምነታችን እንከራከራለን። ድምፃችንን ከፍ አድርገን እንነጋገራለን። ይህ መልካም ነው። ግን ቤተ ክርስቲያን የምትጠበቀው በጩኸት ብቻ ነውን? ወይስ ሌላ የጠፋብን ምስጢር አለ? ዛሬ ጩኸትና ሕይወት ከተባሉ ሁለት ምሳሌያዊ ገጸ ባህሪያት ጋር ተዋውቀን ራሳችንን እንፈትሻለን። አብራችሁን ቆዩ። ታሪኩ እንዲህ ነው። በአንድ ትልቅ የባህር ዳርቻ ላይ ለዘመናት የቆመች ድንቅ የሆነች ጥንታዊ የመብራት ሕንፃ ነበረች። ይህች ሕንፃ ውበቷ ብቻ ሳይሆን ጥቅሟም ታላቅ ነው። በባህር ላይ ለሚጓዙ መርከቦች አቅጣጫ መጠቆሚያና ከማዕበል መሸሸጊያ ናት። ይህች ሕንፃ የሚጠብቁ ሁለት ወጣቶች ነበሩ። ስራቸው አንድ ነው፣ አቀራረባቸው ግን የተለያየ። የመጀመሪያው ጠባቂ ስሙ ጩኸት ይባላል። ይህ ሰው ለሕንፃው ያለው ፍቅር ልዩ ነው። ለዚች ሕንፃ ክብር እሞታለሁ ይላል። ቀንና ማታ በረንዳው ላይ ይቆማል። ማንም ወደ ሕንፃዋ ጠጋ ሲል ይህች የጥንት ናት፣ እንዳትነኩ፣ እኛ ታላቅ ነን እያለ ይጮሃል። ስለ ሕንፃዋ ታሪክ የሚናገር ወረቀት ይበትናል። ማንም ስለ ሕንፃዋ ክፉ ከተናገረ ድንጋይ ወርውሮ ይጥላል። ጉሮሮ እስኪሰነጠቅ ይከራከራል። ነገር ግን አንድ ትልቅ ችግር ነበረበት። ተከራክሮ ሲያሸንፍ ውስጥ ገብቶ የሕንፃዋን ፋኖስ ማብራት ይረሳል። ሁለተኛው ጠባቂ ደግሞ ስሙ ሕይወት ይባላል። ይሄኛው ሰው ብዙ አይናገርም፣ ሰላማዊ ነው። መርሁ አንድ ነው። ሕንፃዋን የሚጠብቃት ጩኸት ሳይሆን ብርሃን ነው። ስለዚህ በየቀን ወደ ሕንፃዋ ጫፍ ይወጣል። የፋኖሱን መስታወት ያጸዳል፣ ዘይት ይሞላል፣ ክሩን አስተካክሎ እሳቱን ያቀጣጥላል። ውጪ ሆኖ ከሚጮኸው ጓደኛው ጋር አይነታረክም። ስራው ብርሃኑን ማብራት ብቻ ነው። አንድ ቀን በባህሩ ላይ ከባድ ማዕበል ተነሳ። ጨለማው ደግሞ ድቅድቅ ሆነ። አንድ ግዙፍ መርከብ በመስጠምና በመጥፋት መካከል ሆና ተንገዳገደች። የመርከቧ ካፒቴን ሕይወት የሚሆነው አቅጣጫ ለማግኘት ወደ ሕንፃዋ አተኮረ። ከውጭ ያለው ጠባቂ ጩኸት አደጋውን ሲያይ ጩኸቱን ጨመረ። ይህች ታላቅ ሕንፃ ናት፣ ወደዚህ ኑ እያለ በሙሉ ኃይሉ ይጮህ ነበር። ነገር ግን የባህሩ ማዕበል ድምፅ ከሱ ጩኸት በላይ ነበርና ለካፒቴኑ ምንም አልተሰማውም። ካፒቴኑ ጩኸቱን መስማት ስላልቻለ ተስፋ ቆረጠ። ድንገት ግን ከሕንፃዋ ጫፍ ላይ ቦግ ያለ ብርሃን ፈነጠቀ። ያ ዝምተኛው ጠባቂ ሕይወት ፋኖሱን አብርቶ ነበር። ካፒቴኑ ብርሃኑን አየ። ያለ ቃል ያለ ጩኸት ብርሃኑን ብቻውን መንገዱን መራው። መርከቧም በሰላም ወደ ወደቡ ገባች። ይህ ታሪክ ምን ያስተምረናል? ዛሬ ባለንበት ዘመን ጩኸት የበዛበት ግን ብርሃን የጠፋበት ጊዜ ላይ ያለን ይመስላል። ለመሆኑ ለቤተ ክርስቲያን መቆም ሲባል ምን ማለት ነው? በኦርቶዶክሳዊ እይታ ቤተ ክርስቲያን 3 ትርጉም አላት። ለሶስቱም መቆም ያስፈልጋል። አንደኛ ሕንፃው የመስዋዕቱ ቦታ፣ ሁለተኛ ምዕመናን የክርስቶስ አካል የሆኑት አማኞች፣ ሶስተኛ አስተምሮ እምነቱና ስርዓቱ። ታሪኩን ወደ ሕይወታችን ስናመጣው ለቤተ ክርስቲያን መቆም በ3 ዋና ዋና መንገዶች ይገለጻል። አንደኛ እምነትን ጠብቆ ማቆየት። ልክ እንደ አትናቴዎስ ዓለም ሁሉ ቢዞርብን እንኳን
እውነትን ይዞ መቆም ነው። ግን ተጠንቀቁ። እምነትን መጠበቅ ማለት በስድብ መከላከል ማለት አይደለም። እምነትን ጠንቅቆ መማርና ለጠየቀው ሁሉ በየዋህነት መልስ መስጠት ነው። ሁለተኛ፣ በቤተ ክርስቲያን ስነ ምግባር መኖር። ይህ የሕይወት ድርሻ ነው። ይህ ብዙ ጊዜ የምንረሳው ነው። እናንተ የዓለም ብርሃን ናችሁ ተብለናልና። አንድ ኦርቶዶክሳዊ ነጋዴ ኪሎ ሲያጭበረብር፣ አንድ የመንግስት ሰራተኛ ጉቦ ሲቀበል፣ ወይም አንድ ወጣት በሱስ ሲጠመድ ምንም ያህል በፌስቡክ ስለ ሃይማኖቱ ቢከራከር እሱ ቤተክርስቲያንን እያፈረሰ ነው። ምክንያቱም ሰዎች ጩኸታችንን፣ ቃላችንን አይሰሙም። የሚያዩት ብርሃናችንን፣ ስራችንን ነው። ሶስተኛ፣ ተቋማዊ ህልውናን ማስከበር። ቤተክርስቲያን በምድር ላይ ያለች ተቋም ናት። መብቷ ሲነካ፣ ይዞታ ሲነጠቅ፣ አባቶች ሲሰደቡ ዝም ማለት የለብንም። ግን ትግላችን እንደ ክርስቲያን መሆን አለበት፣ በህግ በሰላምና በፍቅር። ውድ ቤተሰቦቼ አንድ ነገር ልናስተካክል ይገባል። ለቤተ ክርስቲያን መቆም ማለት ፖለቲከኛ መሆን ማለት አይደለም። ለቤተ ክርስቲያን መቆም ማለት ስሜታዊ ሆኖ ድንጋይ መወርወር አይደለም። የእግዚአብሔር ቁጣ የሰውን ጽድቅ አይሰራምና። ለቤተ ክርስቲያን መቆም ማለት እንደዛ እንደ ሁለተኛው ጠባቂ ሕይወት በውስጥ ገብቶ ፋኖሱን ማብራት ነው። በመልካም ስነ ምግባር፣ በታማኝነት፣ በፍቅርና ለተቸገሩት በመድረስ የቤተ ክርስቲያንን ብርሃንነት መመስከር ነው። ያኔ በማዕበል ውስጥ ያሉ ሰዎች ጩኸትን ሳይሆን ብርሃንን አይተው ወደ ክርስቶስ ይመጣሉ። የዛሬው መልእክት እንደደረሳችሁ ተስፋ አደርጋለሁ። እናንተስ በየትኛው መንገድ ለቤተ ክርስቲያን እየቆማችሁ ነው? በጩኸት ወይስ በሕይወት? እስቲ በኮሜንት ላይ ተወያዩ። ቪዲዮውን ከወደዳችሁት ላይክ፣ ሌሎች እንዲደርስ ሼር፣ እንዲሁም ሰብስክራይብ በማድረግ አይርሱ። ቀጣይ እስክንገናኝ ብርሃናችሁ ይብራ። ሰላም ለእናንተ ይሁን።